አሉ አይ ሰላም አሎ፣ እንዴት ነሽ? ሰላም ነሽ? ደህና ነኝ። ወንድሞች አለሽ? አለሁና አልሐምዱሊላህ። ምነው ተወዛገብክ? ምነው ተወዛገብክ? አይ ስለማልችል ነው ቋንቋ በዛ ነው ማለት ቋንቋ ማለት አማርኛ ነው። አዎ ሰላም ብቻ እኮ ነው ያልኩት። ሰላም ደግሞ በማንኛውም ቋንቋ ሰላም ሰላም ነው። አረ ሰላም ብቻ ነው እንደ ያልኩት። አለው አልክ፣ ሰላም አልኩ፣ አለው አልክ። ምንም አልክ እኮ ደግሞ ይሄ ቋንቋ ነው። በጣም ነው እንደ ቋንቋ ማትችለው። ትንሽ ትንሽ እችላለሁ። እሺ አይ ጥሩ። ግን እንደዚህ አሁን ኦሮሞኛ እችላለሁ። ኦሮሞኛ ብታወራ ኦኬ፣ ግን አልችልም እችላለሁ አልልም። ሰላምታ ኢትዮጵያ ኢንተርናሽናል ቋንቋ ስለሆነ እንንንን ምናምን ብዬ ላሽቃብጥ አልችልም። ለምን በማውቀው ቋንቋ አወራለሁ። በአንተ ቋንቋ ብታወራኝም ባላውቀውም እመልስልሃለሁ በአማርኛ እንጂ ቋንቋ ስለማልችል ነው ብዬ ራሴን ሰልፊሽነት አላደርግም። አወራሽ አሁን ራስሽ ያው ቋንቋ አልችልም ስላልክ እኮ ልንገርህ ብዬ ነው። ቋንቋ የተሰውኬ ችግር የለም። አልችልም ማለት ጥፋት ነው እንዴ? ጥፋት አይደለም። እየቻልክ እያወራህ ለምን አልችልም ማለት ነው? እያረግሽ ነው፣ ወዴት እያስገድሽ ነው? ቋንቋ አልችልም ትንሽ ትንሽ ነው የምችለው አልኩት አይደል? አላልክም? እንደዛ ትንሽ ትንሽ ነው አላልክም? ምን ነው ተደነጋገርክ? ሰላም ስልክ ተደነጋገርክ። ቋንቋ ስለማልችል መልሰህ ኦልሬዲ እኮ መልሰህልኛል አይደል? እንደ ቋንቋው ሰላም ምን እንደሆነ ታውቃለህ። አሁን ሌላ ውስጥ ገብተን አላወራንም። ሰላምታ ቋንቋ ለማወቅ ነው። ስሚ፣ ኦሮሞኛ ትችላለሽ? ሰላም ሰላም ካልከኝ ባልመልስ እችላለሁ። አሁን የኦሮሞኛ ሰላምታዎች ማለት ነው። ሰላም አልሽ፣ ሰላም አልሐምዱሊላህ ደህና ነሽ አልኩሽ አይደል? አሁን እነዛ ሳይሆን ኦሮሞኛ ከቻልሽ ኦሮሞኛ ስለነገር በጣም ማውራት ነው። ቋንቋ ደግሞ መግባባ ነው እንጂ ሌላ ነገር አይደለም። እኔ እኮ አላልኩም እኮ የኔ ወንድም፣ አንተ እኮ ነው ያልከው እንጂ እኔ እኮ ምንም ስለ ቋንቋ እንደዛ እያደረግሽ ነው እኮ አንቺ። ሌላ ውስጥ ሌላ ቋንቋ ስላላወራው ሰላምታ ብቻ ስለሆነ ያን ያክል አልችልም ማለት አያስፈልግም። ኦልሬዲ ሰላምታ መልሰህልኛል። ምነው ተደናገጥክ ስልህ ቋንቋ ስለማልችል አልክሩጥህ አማርኛ ስላወራው ብቻ በቃ አረጋግጥ። ኧረ አብሽር ችግር የለውም። ግን ሌላ ቀን እንደዚህ ቋንቋ የምንግባባበት ማንኛውንም ቋንቋ ብንችል የምናወራበት ከሰው ጋር የምንግባባበት ነው እንጂ ችግር የለውም። አሁን ኦሮሞኛ ብችል ችግር የለውም፣ ይጠቅመኛል እንጂ አይጎዳኝ። ደግሞ ማንኛውም ኢትዮጵያዊ ሆኖ አማርኛም አይችል ሰው የለም። ምን ማለት ነው? እንዴት ለማለ እንጂ ምናልባት ወይ የናቲ አይ ምናልባት ወደ ከክፍለ ሀገር እንደዚህ አሁን እንደዚህ ዝም ብዬ ፌስህን እንደዚህ ሳየው አንተ ቋንቋ አማርኛ የምትችል እንደዚህ እየከተባለች ምናምን ነው። ገጠር አካባቢ አሁን ተወልዶ ያደገ ሰው እንደዛ አማርኛ ላይችሉ ይችላሉ። የትም ቦታ አሁን በራሳቸው ቋንቋ ብቻ ኦሮሞኛ ተናጋሪ ከሆኑ እኮ እኔ የምልሽ የገጠር ልጅ ፊቱ ላይ አለ እንደ የሆነ ነገር የምነበብ ነገር አለ ፊት ላይ። አዎ ያስታውቃል። ያው እንደተማርከው እኮ ነው። ሜቢ አንተ አሁን ካልተማርክ የሰው ልጅ እንትን ብለህ ሳይኮሎጂ አሁን እንትን ካላልክ ብዙ አታውቅም። የሰው ልጅ ሳይኮሎጂ ከፊቱ አይተህ የምትረዳቸው ነገሮች ይኖራሉ። ተረዳኸኝ? ማለት ነው። ያ ኦፍኮርስ ተምሬያለሁ። እንዴ መጠርጠሩስ ከሆነ አንቺ ተማርሽው ከኋላ መሰለኝ ከፊት ሳይሆን ከፊት ነው ጀመርሽው መሰለኝ። ለዛ ነው። ስለዚህ እኔ ምርጥ የገጠር ልጅ ነኝ ታውቃለሽ። ያውም ደግሞ አማርኛ የሌለበት ቦታ ማለት ነው። አማርኛ የሌለበት ቦታ እኮ የት ለመድክ?
ስምኛ እያወራውን አማርኛ ተመርኩት እዚያ መጥቼ ማለት ነው። ፈረንሳይ ነው ተለመድኩት እንጂ ድሮ ሀገር ሳለሁ አላውቅም ነበር ሲገለኝ። ስለዚህ ከተማ ልጅ የገጠር ልጅ ኖ አይደለም እኮ አሁን አንተ ወደ ሌላ ነገር ትወስዳለህ። እኔ አሁን አዲስ አበባ ተወልጄ አዲስ አበባ አድጌ ከሆነ ኦሮሞኛ ቋንቋ ብዙ የሚወራበት ሰፈር ወይ ደግሞ ትግረኛ የሚወራበት ሰፈር እንደዚህ ብዙ ያለበት ከተማ ያለበት አዲስ አበባ ውስጥ ያለ ብቻ ነገር ነው እሱ። ኖ እናንተም ጋር እኮ ከተማ ሆኖ ከሌላ ቦታ የሚመጣ ሰው የለም። ላይ ከሌላ ቦታ አማርኛ ተናጋሪ፣ ትግረኛ ተናጋሪ ምናምን ያለሽ እንደ ገጠር ውስጥ ወይ ጉድ! እኔ እኮ የገጠር ልጅ ነኝ የከተማ ልጅ ነኝ እያልኩ አይደለም እኮ። ለምን አትረዳም? እሺ በቃ ተይ። አይ መጀመሪያ ሰውን አንደርስታንድ ማድረግ አለብህ። መጀመሪያ ማዳመጥ አለብህ ለመመለስ ጥያቄን። እያዳመጥኩሽ ነኝ እኮ አዳምጫለሁ፣ ብዙም ሰምቻለሁ እኮ። ገጠር ቦታ ያለ ሰው እና ከተማ ያለ ሰው ቋንቋው አንድ አይደለም። ከተማ ያለ ሰው ብዙ ቋንቋ ስለሚኖር ብዙ ብሔር ብሔረሰብ ስለሚኖር ኢትዮጵያ ውስጥ ያለ እንዴት ኢትዮጵያ ውስጥ ያለ ሰው ሁሉ አማርኛ ይችላል አልሽ? ኢትዮጵያ ማለት ፊንፊኔ ወይ ደግሞ አዲስ አበባ ብቻ አይደለም። ኢትዮጵያ ማለት ወጣ ወጣ ብለሽ። ስለዚህ የሚችሉ ሰዎች አሉ፣ የማይችሉም ሰዎች አሉ። ሲገሌ ሁሉም ይችላል ማለት ደግሞ ሌላ ነገር ነው። ኢትዮጵያ ማለት ፊንፊኔ ብቻ አይደለም፣ አዲስ አበባ ብቻ አይደለም። ረዳ ዝም ብለን እንደው ኦኬ ያልከው የምትለው ነገርም ምልህ ነገርም ባይገባህም እሺ ችግር የለም። ሽንፈት እንትን አይደለም። እያወቅህ መሸነፍ አንዳንዴ ብልጥነት ነው። አንቺም የተሳሳችው ነገር መውሰድ ደግሞ ብልጥነት ነው። ውሰድ። ኢትዮጵያ ማለት አዲስ አበባ ብቻ አይደለም። እኔ እንደዛ አላልኩም። ያንተ ያለህበት ከተማ ሆኖ አለ ማያውቁ ምንም አማርኛ ራሱ ሰምቶ ማያውቁ ማይናገሩ ሰላም ስሉ ራሱ ሰላም የማይል ሰውም አለ። አማርኛ ሰምቶ እያወቁ ሰላም ማይሉ ሰዎች አሉ። ኖ አያውቁ ማያውቁ ሰው አያውቁም። አሁን ወደ ገጠር አካባቢ ኦሮሞ ውስጥ ገጠር አካባቢ አማርኛ የማይወራበት አይችሉም እኮ ነው ያልኩህ። እኔ ከተማ አካባቢ ተወልደህ ያደግ ይመስላል ፊት። እንዴት ነው ፖለቲካ ሰው ማለት ማልትራ ጭንቃ ማህረ ኬሳ ማለት ነው። ምን ያስጨነቀኝ እንዲህ ወይዬ ብሮ